አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። ዛሬ ደግሞ የኢድ ዕለት የተቀረጸ ቪዲዮ ነው ማለት ነው። እንግዲህ መዳም ቤት ያላችሁ ትረዱኝ ያላችሁ ወላሂ ዛሬ ፖስተዋለሁ ነገ ፖስተዋለሁ እያልኩኝ አልተመቸኝም ማለት ነው። ትንሽ ያው ኤዲት ምናምን ታውቃላችሁ በቃ ብዙ ነገር ስላለ ዩቲዩብ ተጠቃሚዎች ታውቁታላችሁ። ዩቲዩብ በተለይ ዩቲዩብ ቪዲዮ የምትሰሩ እና እዚች ጋር ደስ በሚል ሁኔታ በቃ ምንም የጎደለ የለም ነው የምላችሁ። ጓደኛዬ ያለች ከኔ ጋር እና እንደምታዩት ፏ ብለን የኢትዮጵያ ምግብ አዘን መዳም ቤት ላይ ሆነን እኛስ ማን አለን እኛስ እያለን ነበረ ማለት ነው። ማሻአላህ በጣም ደስ የሚል ጊዜ ነበረ እና ዳቦንም እዚሁ እኔ የጋገርኩት ማለት ነው እዚሁ መዳም ቤት ውስጥ። ያው እኔም ጓደኛዬም ማለት ነው እሷም ነበረች። በአጋጣሚ ቀደም ብለው ነበር የመጡት ከኢድ በፊት እና ብታዩ በቃ ግብ ብለን በቃ ኢትዮጵያ ያለን ነበረ የሚመስለው ድባቡ። ኬኔቶ ሰርተን ነበረ ከዛ በፊት ቀደም ብዬ ኢድ ከመድረሱ በፊት። ዳቦውንም መጨረሻ ላይ ማሳያችሁ ይሆናል እንዴት እንደጋገርኩት። በጣም ደስ ይላል። አንዳንዴ ሞክሩ፣ ችግር የለም። መዳማችሁ ፍሪ ከሆነች ብዙ ምን ትማትል ከሆነ አንዳንድ መዳሞች እኮ የሀገራችሁን ምግብ ስትሰሩ ምናምን ብዙም አይናገሩም ማለት ኖርማል የሆኑ አሉ። በእርግጥ ሁልጊዜ አይደጋገም እንጂ ምንም ችግር የለባቸውም። ባይዘው በዚህ አጋጣሚ እኔ ሴትዮ ችግር የለባትም ማለት በቃ እኔ ፈልጌ ካደረኩኝ የምር ምንም እንትን አትልም ማለት ነው። ጥሩ ናት። እና እዚች ጋር የሆዳችን እያወራን የኢትዮጵያን ትዝታ እንዲህ ነበረ እኛ ቤት እንዲህ ነበረ በበዓል ጊዜ ያለች ጓደኛዬ፣ እኔም እንደዛው እየበላን የሆዳችንን እያወራን ነበር ማለት ነው። እና እናንተስ እንዴት አሳለፋችሁት? ኢድ እንዴት ነበረ እናንተ ጋር? በምን ሁኔታ አሳለፋችሁት? አይኑ አንዳንድ ልጆች አይመቻችሁም ማለት እረዳቸዋለሁ። ሁሉም ቤት አንድ አይሆንም። እንደው ወላሂ በጣም የሚከፋችሁም ልጆች አላችሁ አውቃለሁ። ግን በቃ እንግዲህ አምኖ መቀበል ነው የሰው ሀገር እንዳለን። ግን ደግሞ የሚመቻችሁ ልጆች በተለይ ምግብ ከውጭ ሀበሻ ምግብ መጥለብ የምትችሉ ልጆች ለራሳችሁ አትሰስቱ፣ ለራሳችሁ እንትን አትበሉ። በብራችሁም ቢሆን ገዝታችሁ ወይም ስጦታ ብርም ከተሰጣችሁ በዛ ሞልተዋል። ባላችሁበት ሀገር የኢትዮጵያ ሬስቶራንቶች ሞልተዋል። ያላችሁበት ድረስ ያመጡላችኋል ማለት ነው። እና ሳውዲ ያው እኔ ሳውዲ ነው ያለሁት። ሳውዲ ደግሞ ታውቃላችሁ ብዙ ቦታ አለ። እና እኔ የኢትዮጵያ ምግብ የጠለብኩት ያው ሳውዲ ነው ማለት ነው። በጣም አሪፍ በቃ የራሱን የኢትዮጵያን ምግብ ቴስት ራሱን ያገኘነው እና በጣም ነው ደስ ያለን። እና እናንተም ፏ በሉ፣ ራሳችሁን ጠብቁ። እንደዚህ የሆነ ነገር ሲያምራችሁ መብላት ስትፈልጉ ወላሂ ለራሳችሁ መቼም ቢሆን መሰሰት የለባችሁ። ምክንያቱም እኛ አንዳንድ ጊዜ እንደዚህ መዳም ቤት ስትሰራ ለራሳችን አንልም። ወይ ልጄ ነው ወይ ቤተሰብ ነው። ለቤተሰብ ስንልክ ምንም ነገር እኮ በቃ አያሳዝነንም። 1000 ብር 2000 ብር ሲመነዘር እንግዲህ በኢትዮጵያ አስቡት 40 ሺህ 50 ሺህ እየላክን 100 ሺህ እየላክን ለራሳችን ግን 100 ብር። እኔ አንዳንዴ እንደው በቃ ሊያሳዝነኝ ሲሞክር ራሱ እንዴ ምናምን እላለሁና በቃ ቁም ነገርም እየሰራችሁ ለኛ ደግሞ 100 ብር ለራሳችን 200 ብር ሊያሳዝነን አይገባም። ራሳችሁን ጠብቁ። በተለያየ ነገር ምግብ ከሌለ በተለይ ብዙ ቤት ምግብ አይኖርም። ራሳችሁን እየገዛችሁ መጠቀም አለባችሁ። ከተጎዳችሁ መጎዳት አንዴ ነው፣ ሁለቴ የለም። ከተሰበራችሁ አንዴ ነው ማለት ነው። እና ያ ነገር እንዳይሆን ራሳችሁን ጠብቁ። ቅባት ሳሙና ምናምን ማትገዛላችሁ ከሆነ በራሳችሁ ግዙ። መዳማችሁን አትጠብቁ። ይዘሽኝ ይጂና ለራሴ መግዛት ፈልጋለሁ በሉ። አንዴ ሁለቴ እዩዋት። ማትገዛ ከሆነ በብራችሁ ዛሬ በ50 ብር ሻምፖሽንም ቅባትሽንም ሳሙናሽንም ብዙ ነገር ገዝተሽ ትመጫለሽ ማለት ነውና ይሄን ልላችሁ ነው የምፈልገው። እና እንደነገርኳችሁ ይሄ ቪዲዮ የኢድ ዕለት የተቀረጸው እንግዲህ ዘግይቻለሁ። ቢሆንም ግን ቪዲዮ መቀረጽ ስለነበረበት ነው። እና ሁላችሁንም ወዳችኋለሁ። ለምታበረታቱኝ፣ ሰብስክራይብ ለምታደርጉኝ
በጣም ነው ማመሰግነው። በርቱልኝ፣ ጠንክሩ፣ ሁሌም እንደምላችሁ ማለት ነው። እና ኦልሬዲ እዚህ ጋር ጠግበናል። በቃ ምግቡ ራሱ ዘና እያልንበት የምር ዳቦ ደግሞ በጣም ገራሚ የሆነ ዳቦ ነበረ የጋገርኩት ማሻአላህ። ምስሩ ደግሞ እኛ ራሳችን ቤት ውስጥ ሰርተን ነበር። እንደዚህ ለብቻው አድርገን አይቤ ሰርተናል። ያው አብሮ ቢመጣም ከምግቡ ጋር በጣም ትንሽ ነው፣ ግን እኛ ተጨማሪ ሰርተን ነበረ። አብሯችሁ ደግሞ ሰው ሲኖር አስባችሁታል የሆነ በቃ ሞራናችሁ ራሱ እና ባይዜ እዚች ጋር ክፍሌ ራሱ በጣም ጤንነት ናት። አልጋውን ምናምን አቁመን ምናምን ነበርና በቃ እንዲሰፋን ማለት ነው። በእርግጥ ሁለት ሰው በደንብ ያስተኛል፣ ግን አይመችም እንደዚህ ሱፍራ ምናምን ስናነጣጥፍ። ግን ባለው አየር አድርገን ፏፈሽ አድርገን በዚህ መልኩ ኢድን አሳልፈናል ማለት ነው። በቃ ይሄንን ይመስላል የኢድ ውሎዬ። እናንተስ እንዴት አሳልፋችሁ ኮሜንት ላይ ያስቀምጡልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እዚች ጋር እንግዲህ ጨርሰናል። እኔ ተነሳው ማለት ነው ያለውን ነገር ምግቡን ምናምን እንደጨርስ ጓደኛ አረ ቆይ ያልጨረስኩም ተረጋጊ እያለች በቃ ነይ ሲላ ጉርሰሽ ብላኝ አረ እኔ ፉል ብያለሁ ጓደኛዬ ለራስሽ ቢያልኳት እኔ በቃኝ ብዬ በዚህ መልኩ እንደምታዩት ጥርቅ አርገን የበላ ነው። አይቢያችንም ይሄ ቤት ላይ ነው ያዘጋጀነው እንደምታዩት ማሻአላህ ደስ ይል ነበረ። እናንተስ ጋር እንዴት ነበር ያሳለፋችሁት? ይሄንን ማስቀምጡልኝ። በምን ሁኔታ አጋገራችሁ? አይቤ ሰራችሁ? ከምግብ ጠለባችሁ? ይሄንንም እንድታስቀምጡልኝ። በስተመጨረሻ እንግዲህ ይሄንን ይመስላል ማለት ነው። ጨረስን፣ ተጣጣብን። ቡና ያው ኦሬዲ ቡና ስንጠጣ አልቀረስኩኝም፣ ምክንያቱም በቃ ከዚህ በኋላ ማለት ቪዲዮውን በቃ መጨረሻ ላይ ተቋረጠብኝ ማለት ነው። ግን ከዚህ በኋላ ቡና ጠጣን። ብዙ ነገር ያው መዳሞቼም አይጣራሩም፣ ምክንያቱም በቃ ስራ ጨርሰን ምናምን እነሱ ደግሞ ታውቃላችሁ ቀን ላይ ማታ ላይ ነው የነሱ ኢድ ታውቃላችሁ። ብዙ አረቦች በቃ ማታ ላይ ነው የነሱ ኢድ፣ እኛ ደግሞ ቀን ላይ ነበር ፏ ያል ነው ማለት ነው። እና በዚህ መልኩ ፋፈሽ ብለን አበባ ራሱ አልቀረም፣ ፊኛ አልቀረም። እና ሁላችሁንም ወዳችኋለሁ፣ ስለምታበረታቱኝ ከጎኔ ስለሆናችሁ አመሰግናለሁ ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ጓደኛዬ ይበቃሻል፣ በቃ ቪዲዮ እንዴት ነው ይቋረጥ እያለች እና እኔም ይበቃኛል እና ይበቃ ቁጭ በይሽ ይበቃናል ምናምን አልኳትኝ ማለት ነው። ወዳችኋለሁ። ባይ ፋኖ ነቃ አላረፋ ፋኞ መጣ አላረፋ ቦዝንና አስተባደጥፋ አረፋ አይነክ ያቆም ሳና የባቦ እንደሎይ የባቦ እንደሎይ የትላ የባሮሳ ፈየካ ትራክባና የባቦ እንደሎይ የባቦ እንደሎይ ፋኞ ለሳይትካ ዮሌክ ነቃን ነቃን የባቦ እንደሎይ የባቦ እንደሎይ ባደከሳ በካ ሊያኝ ድጋ ደጋን የባቦ እንደሎይ የባቦ እንደሎይ ፋኞ ለሳይትካ ዮሌክ ገባን መጣን የባ